ያክል መልካም የሰራ ሰው ያገኘዋል አለ። የብናኝ ክብደት ያከረረሰ ክፉ የሰራ ሰው ያገኘዋል እያለ ብዙ ቦታ ላይ ይናገራል። ብናኝ ለሚለው የገባው ቃል ዘራ ነው የሚሆነው። አረቦች ከጥቃቅን ፍጥረታት አነስተኛ የሚሉት ጉንዳን ነው። ነገር ግን ጉንዳን በቁርአን ነምል ነው የሚባለው እንጂ ዘራ አይባልም። ነገር ግን አላህ ምን አለ? በጣም የሚገርመኝ ፓርት ነው። በሱረቱ ሰብ ምዕራፍ 34 ቁጥር 3 ላይ ይኸው እነዚያ የካዱት ሰዓቲቱ አትመጣ ምን አሉ በላቸው አይደለም ሩቁን ሁሉ አዋቂ በሆነው ጌታዬ እምላለሁ በእርግጥ ትመጣባቸዋለሁ። የብናኝ ክብደት ያክል እንኳን በሰማይና በምድር ውስጥ ከእርሱ አይርቅም፣ ከእርሱ ያነሰም ቢሆን የበለጠም የለም፣ በግልጹ መጽሐፍት ውስጥ የተመዘገበ ቢሆን እንጂ አለ። ከአተም ያነሰ ፍጥረት ቢሆን ባለ እውቀት ውስጥ ትታወቃለች ብሎ ነገረን። ከአተም ያነሰ ፍጥረት ቁርአን በነበረበት ሰዓት አተም ማለት ራሱ ኢንዲቪዝብል ማለት ነው። ገብታችሁ ጎግል አድርጉ። አተም ማለት ኢንዲቪዝብል የማይከፈል ማለት ነው። የላቲን ቃል ነው። የማይከፈል ማለት ነው። የመጨረሻው ፍጥረት ሄዶ መጀመሪያ እዚህ አካባቢ ላይ ያለው ሰው ነው። ከሰው በታች እንስሳ አለ። ከእንስሳ በታች እጽዋት አሉ። ከእጽዋት በታች ምን አለ? ሚነራል አለ። ሚነራል ውስጥ ምን አለ? ሞለኪውል አለ። ከዛ አተም። ከዛ በኋላ አተም ጋር ነው የቆመው። ምን አለ አላህ? ከአተም በታች ያሉ ፍጥረቶች እርሱ ያውቃቸዋል አለ። በግልጹ መጽሐፍ ውስጥ በተጠበቀው ሰሌዳ ውስጥ ከብናኝ ያነሰ የሆነ የተለቀም ፍጥረት የተመዘገበ መሆኑን ፍንትው አድርጎ ብሏል። ይህ የሚለው አመላካች ዘራ የሚባለውን ነው ይታያል። አሁን ምንድን ነው ምን አለ? በሰማይና በምድር ውስጥ ያለ ነገር ብሎ ነው ያስቀመጠው። ሳይንስ በሰማይና በምድር ውስጥ ያሉ ነገሮች ኤሌክትሮን፣ ፕሮቶን እና ኒውትሮን የሚባለው በዚህ ዘመን አገኘ። ከአተም ያነሰ ነገር ነው ተብሎ ስለማይታመን አተም ማለት ራሱ አቶሞስ ከሚለው ከግሪክ ቃል ነው የመጣው። ያው የላቲን ቃል ነው። የግሪኩ ቃል የመጣ ሲሆን ትርጉሙ የማይከፋፈል ኢንዲቪዚብል ማለት ነው። አተም ሁሉ ቁስ የተገነባበት መሰረታዊ ንዑስ ነው። 19ኛው ክፍለ ዘመን ላይ ሲደርስ ግን ከአተም በታች ያለው ፍጥረት አለ ተብሎ አይታመንም ነበር። እስከ 19ኛው ክፍለ የፊዚክስ ምሁር የነበሩት ጆን ዳልተን አተም በውስጡ ፍጥረት አለ ብለው አያምኑም ነበረ። ነገር ግን በ1897 ላይ ጆን ቶምሶን የሚባል ሰው ምንድን ነው ያለው? ከአተም በታች የሆኑ የቁስ መጠን ክፍፍሎች ፓርቲክሎች አሉ አሉ። እነማን ናቸው? በዋናነት ያሉት ኤሌክትሮን፣ ፕሮቶን፣ ኒውትሮን ናቸው። ብዛታቸው ልነግር አልችልም። ኤሌክትሮን፣ ፕሮቶን፣ ኒውትሮን፣ ፈርሚዮን፣ ሌፕቶን፣ ቦሶን፣ ፎቶን፣ ዲላቶን፣ ኦክሲዮን እየተባሉ በጣም ብዙ ናቸው። ግን በሁሉም ላይ ያሉት ኤሌክትሮን፣ ፕሮቶን፣ ኒውትሮን ናቸው። በሁሉም ቁስ ላይ ያሉት ማለት ነው። አምላካችን አላህ በቁርአን ከአተም በታች ያሉ ፍጥረታትን በእውቀት መዝገቡ ላይ ተጽፎ እንዳለ ብቻ አይደለም የነገረን። በሰማይና በምድር ውስጥ ያሉት እነዚህ ጥቃቅን ፍጥረታት ለምዕመናን እርግጠኛ ተአምራት ናቸው ብሎ ነው ያስቀመጠው። በሱረቱ ጃሺያ ምዕራፍ 45 ቁጥር 3 ላይ በሰማያትና በምድር ውስጥ ለምዕመናን እርግጠኛ ተአምራት አለበታል። በሰማይና በምድር ውስጥ ያሉት ኤሌክትሮን፣ ፕሮቶን፣ ኒውትሮን እርግጠኛ ተአምራት ከሆነ ቁርአን በወረደበት ዘመን አይታወቁም። ኢንዲቪዚብል ነው፣ አይከፋፈሉ